በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው በታላቅ ድምጽም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት፣ ሰማይንና ምድርንም ባህርንም የውሃን ምንጮችም ለሰራው ስገዱለት አለ። ሰባተኛው ቀን አድቬንቲስት ዓለም አቀፍ ቤተክርስቲያን የዛሬ መልእክቴ ዓላማ ይህንን እግዚአብሔርን በማወቅ ለማደግ የሚረዳንን የእግዚአብሔርን ቃል ነው አብረን የምናጠናው። ስሙ ማን ነው? ስምህን የሚያውቁ አይደለም የሚለው? ስሙ ማን ነው? ይህ አምላክ ስሙን ልናውቀው ይገባል። ስሙ ማንነቱን የሚገልጽ ነው። ስሙ ግብሩን የሚገልጽ ነው። ስሙ የሱን እሱነት የሚያሳየን ነው። ስምህን የሚያውቁ ይታመኑብሃል። ዛሬ 5 የእግዚአብሔር ስሞችን እናያለን። ስንት? እንግዲህ እንዳልኳቸው አስተማሪ ነኝ። ስለዚህ የእናንተን ንቁ ተሳትፎ ጠይቃለሁ። ስጠይቅ ጉባኤው ይመልስልኛል። ስንት ብያለሁ? ዛሬ ጸሎቴ ይሄ ነው። ጸልዬ የመጣሁት ጌታ ሆይ እነዚህን 5 ስሞችን አሳውቀን። እነዚህን 5 ስሞችን እንደው በጭንቅላታችን ብቻ ሳይሆን የዕብራይስጡ ቃል ማወቅ የሚለው እንዲሁ ከጭንቅላት በግሪክ ፍልስፍና ዕውቀት እዚህ ጋር ነው የሚቀር። በመጽሐፍ ቅዱስ አስተሳሰብ ግን ዕውቀት ወደ ውስጥ የሚሰርጽ ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር በድሮ ትርጉም አዳም ሔዋንን ምን አረጋት ይላል። ምን ማለት ነው? ስሟን አወቀ ማለት ነው። ወደዛ አልገባም አይደለ? ግን ያ ዕውቀት የት ድረስ እንደሚደርስ ታዩታላችሁ። በጣም የጠበቀው ግንኙነት ውስጥ የሚጨምር። ስለዚህ እንደዛ አይነት ማወቅ እግዚአብሔር እንዲሰጠን እየተመኘው እነዚህን 5 ስሞች እግዚአብሔር ዛሬ እንደ ትልቅ ሽልማት ሰጥቶ ያወጣን። አሜን። የመጀመሪያው እግዚአብሔር ስም በዘፍጥረት ምዕራፍ 22 ቁጥር 14 ላይ አብርሃም ከነበረው ልምምድ ተነስቶ ያወጣው ስም ነው። በዘፍጥረት ምዕራፍ 22 ላይ በጣም ከባድ የሆነን ታሪክ እናገኛለን። በተለይ ለወለደ አንጀት የሚገባ ምንድነው? ያ በስተርጅና የተገኘው አንዱ ብቸኛው ይስሐቅ። እግዚአብሔር መጣና እንደዚህ ያለው ዘፍጥረት 22 ላይ በጣም የምትወደውን በስተርጅና ያገኘኸውን ደግሞ ስንቱን አንዱን ልጅን አውጣና ምን አድርግልኛል? ሰዋልኝ። በጣም ከባድ ነበር። ነገር ግን አብርሃም ያንን ታዘዘ፣ ወጣ። ትላንትና ማታ ስለዚህ ታሪክ ትንሽ ተመልክተናል። እግዚአብሔርን ሊያመልክ ፈቀደ። ልጁን ይዞ ተሰማራ። የመጨረሻው ቦታ ላይ ደረሱ። የልጁ ጥያቄ አንድ ነበረ። አባቴ ሆይ የት አለ የመስዋዕቱ በግ? ለመስዋዕት የሚያስፈልገውን ነገር ሁሉ ይዘናል ከበጉ በስተቀር የት አለ? የሱ መልስ ምንድን ነበር? ትዝ ካላችሁ እግዚአብሔር ምን ያደርጋል? ያዘጋጃል። ከዛ በኋላ ደረሱ። ሁሉን ካስቀመጠ በኋላ በላንተ ነህ አለው። እሱም በፈቃደኝነት ተዘረጋ። የመጨረሻውን እሱን የሚያርድበትን ካራ ባነሳ ጊዜ ግን ድምጽ ከሰማይ ተሰማ አይደል? ምን ተባለ? ተው። ከዛስ ዞር ብለህ ተመልከት ተባለ አይደለም? ዞር ብሎ ባየ ጊዜም ምን አየ? የታመነው አምላክ ምን አዘጋጅቶለታል? የመስዋዕቱን በግ አዘጋጅቶለታል። ከዛ በኋላ ነው እንግዲህ እንዲህ ተብሎ የተጻፈው ዘፍጥረት ምዕራፍ 22 ቁጥር 14 ከዚህም የተነሳ አብርሃም የዚያን ስፍራ ስም እግዚአብሔር ምን ያደርጋል? ያዘጋጃል። ወይም አንዳንዱ የመጽሐፍ ቅዱስ ጥቅስ ላይ የዕብራይስጡን አስቀምጦላቸዋል። ያህዌ ይርኤ ምን አለው ይላል? ያህዌ እስቲ እናንተ በሉት። ያህዌ ይርኤ እስቲ በሉት። ያህዌ ይርኤ። ይሄ ነው እግዚአብሔር ስም። እግዚአብሔር ምን ያደርጋል? ያዘጋጃል። የሚገርማችሁ ይሄ ይርኤ የሚለው ቃል ያያል የሚል ነው። ትክክለኛው ትርጉም እግዚአብሔር ምን ያደርጋል? ያያል። ግን ያያል የሚለው ቃል ዝም ብሎ እንዲያፈጣል ብቻ አይደለም። እግዚአብሔር ዝም ብሎ አይቶ እንዳላይ የሚያልፍ አይደለም። እግዚአብሔር ሲያይ ምን ያደርጋል? ይሰራል። ለዚህ ነው እግዚአብሔር ያዘጋጃል በሚለው የተኩት በማየቱ አልፎ የሚያደርገው ነገር ስላለ ነው። እውነት ነው። የምናመልከው አምላክ አይኖችን የሰራ እሱም አይኖች ያሉት የሚያይ አምላክ ነው። ስሙ ይባረክ። እግዚአብሔር ያያል። አሜን። ያያል እግዚአብሔር።
መዝሙረኛው እንደዚህ ያለ በመዝሙር 139 ላይ አይኖች ገና ያልተበጀውን አካሌን ተመለከቱ ይላል። ወገኖቼ እናት አባቶቻችን ሲያዩን አይደለም እግዚአብሔር ያየን። እግዚአብሔር ያየን ገና ያልተበጀውን ማንነታችንን እግዚአብሔር ያያል። በእውነት ስሙን የሚያውቁ እነሱ ምን ያደርጉበታል? ይታመኑበታል። እግዚአብሔር ያያል። አይቶ ደግሞ ይላል አይደል ጌታችን ኢየሱስ ክርስቶስ ያን መንጋ ሕዝብ በሜዳ ተበትኖ ሲመለከት አይቶ ምን አደረገላቸው ይላል? ራራላቸው፣ አዘነላቸው። እግዚአብሔር ያያል። ወገኖቼ እግዚአብሔርን በማወቅ ይህን ስሙን በማወቅ ስናድግ አምልኳችን ያድጋል ስንል ከዚህ የተነሳ አምልኳችንን ከሚያቀጭጩ ነገሮች መካከል አንደኛው ጭንቀት አይደለም? ስትጨነቁ ማምለክ ነው እንደሚታያችሁ አይደለም አይደል? ለዚህ እኮ ነው መዝሙረኛው ምን አለ በመዝሙር 42 ቁጥር 1 ላይ ቁጥር 5 ላይ ነፍሴ ሆይ ለምን ምን ታረጋኛለሽ? ታስጨንቅኛለሽ? ለምንስ በውስጤ ትታወቂያለሽ? ማምለክ ከብዶት ማምለክ ጨንቆት በሚያስጨንቁ ነገሮች ተከቦ በነበረበት ጊዜ ምን አለ? ነፍሴ ሆይ ለምን ታስጨንቂ? እንደዛ ምን ልበት ጊዜ የለም ወገኖች። በጭንቀት ውስጥ ሆነን ለመዘመር እየፈለግን መዝሙር ሲርቀን፣ ለመጸለይ እየፈለግን ጸሎት እምቢ ሲለን፣ ለማምለክ እየፈለግን ግን ሳንችል ያን ጊዜ ነው እንግዲህ ስሙን ማወቃችን የሚጠቅመን። ጭንቀቱ ሲበዛብን እንደዚህ እንበል ያህዌ ይርኤ። ምን እንበል በጭንቀት ጊዜ? ያህዌ ይርኤ። እግዚአብሔር ምን ያደርጋል? ያያል። እግዚአብሔር ያያል። እግዚአብሔር ያዘጋጃል። ለምን? እንዲህ ተብሎ ተጽፏል በማቴዎስ ወንጌል ምዕራፍ 6 ቁጥር 31 32 33 ላይ ስለዚህ ምን እንበላለን ምን እንጠጣለን ምን እንለብሳለን ብላችሁ ምን አታድርጉ፣ አትጨነቁ። እግዚአብሔርን በሰንበት ነፃነት ማምለክ እየፈለግን ከሰንበት ሥራ በቀር ምን እበላለሁ ምን እጠጣለሁ፣ እግዚአብሔርን በሐቀኝነት ማምለክ እየፈለግን ባልዋሽ ባልሰርቅ ምን ሆናለሁ፣ እንደዚህ ይላል እግዚአብሔር ቃል ምን እበላለሁ ምን እለብሳለሁ ብላችሁ አትጨነቁ። ለምን? ያህዌ ምን ይርኤ። እግዚአብሔር ምን ያደርጋል? ያያል። እሱን እኮ ነው ያለው። እንደዚህ ያለ እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ የሰማይ አባታችሁ ምን ያደርጋል? ያውቃል። ያያል። ከሁሉ አስቀድማችሁ የእግዚአብሔርን መንግስት ጽድቁን እሹ፣ ሌላ ሁሉ ይጨመርላችኋል። ለዚህ ነው እንግዲህ መዝሙረኛው በመዝሙር 68 ቁጥር 19 ላይ ምን አለ? ሸክማችንን በየዕለቱ የሚሸከምልን ምናችንን? ሸክማችንን ስንት ጊዜ? በየዕለቱ የሚሸከምልን አዳኝ አምላካችን ጌታ ይባረክ። መዝሙር 68 ቁጥር 19። ስለዚህ ወገኖቼ የመጀመሪያው የእግዚአብሔር ስም ይሄ ነው፣ ያህዌ ይርኤ። በአምልኮ ሕይወታችን ለማደግ በሚያስጨንቁ ሁኔታዎች እንኳን ተከበን ግን እግዚአብሔርን ለማምለክ የተፈታ ማንነት እንዲኖረን ከፈለግን በሚያስጨንቀን ነገር ፊት ቆመን እንደዚህ እንበል ያህዌ እግዚአብሔር ምን ያደርገኛል? ያየኛል። እግዚአብሔር ያውቃል። እግዚአብሔር ያዘጋጃል። እግዚአብሔር ይመስገን። ይሄ መጀመሪያ እግዚአብሔር ስም ነው። ወደ ሁለተኛው እንለፍ። ሁለተኛው ደግሞ ያህዌ ንሲ ይላል። ያህዌ ምን ንሲ። ይህንን ደግሞ የተናገረው ሙሴ ነው። ሙሴ በዘጸአት ምዕራፍ 17 ላይ ታሪኩን ታገኙታላችሁ። እስራኤላውያን ከግብጽ ሲወጡ እግዚአብሔር የተናገረው ቃል ነበር አይደል? ለፈርዖን የላከው መልእክት ምንድን ነበር ያለው? ያመልከኝ ዘንድ ሕዝቤን ምን አድርግ? ልቀቅ ነበር ያለው። ያመልከኝ ዘንድ ሕዝቤን ልቀቅ። ለአምልኮ ነበር ጥሪ። ከዛ ብዙ ታገለ፣ አልሆነለትም። አሸንፎ እግዚአብሔር አወጣ። እነዚህ ሰዎች እግዚአብሔርን ለማምለክ ዓላማቸው አድርገው ያንን ነፃነት ያንን ደህንነታቸውን አግኝተው ሲጓዙ ግን በዘጸአት ምዕራፍ 17 ላይ የምናገኘው አማሌቅ የተባለ ህዝብ በመንገድ ላይ አሸምቆ እነሱን ሊያጠቃ ተነሳ። ትዝ ካላችሁ እነዚህ ሰዎች ምን ይላል መጽሐፍ ቅዱስ ሲናገር? እንደ አማሌቅ ያለ መጥፎ ጠላት አልገጠማቸው። ለምንድን? ምክንያቱም እነሱ ለጦርነት የተዘጋጁበት ጊዜ ነበር እንዴ? አልነበረም። በባርነት የኖሩ ምንም አይነት የጦር መሳሪያ አልነበራቸው። በዛ ላይ በጉዞ ማዕከል ያሉ ጦር ሜዳ ህፃናትን አዛውንትን ልጆችን ይዛችሁ ትሄዳላችሁ እንዴ? በፍጹም። ገና ያልሰፈረ ህዝብ ነው። ያ ህዝብ በዛ ሰዓት ለጦርነት ምንም ዝግጁ አልነበረም። ስለዚህ የመጨረሻ ደካማ ጎን ቢኖራቸው በዛ ሰዓት ለጦርነት አለመዘጋጀታቸው ነበር። ያንን ያየ አማሌቅ በእነሱ ላይ ጦርነት ከቶ ተነሳ። ያን ጊዜ እንግዲህ
ሙሴ ምን አደረገ ትዝ ካላችሁ? ወዴት ወጣ? ወደ ተራራ አይደለም? ከሱ ጋርም እነማን ነበሩ? እና አሮን። ምኑን ደገፉለት ይላል መጽሐፍ ቅዱስ? እጆቹ። በእጆቹ ያንን በትር ይዞ ወደ ላይ ባነሳ ጊዜ ኢያሱ በታች ሆኖ ሲዋጋ ምርኮ ለማን ይሆን ነበር? ለእስራኤል። የሱ እጅ ትንሽ ደከም ብሎ ወረድ ሲል ይጠቁ ነበር። ስለዚህ ነው እንግዲህ ፀሐይ እስክትገባ ድረስ እጆቹን ደግፈው ወደ ላይ ያዙ። ይሄ ጦርነት በድል ከተጠናቀቀ በኋላ ዘጸአት ምዕራፍ 17 ቁጥር 15 ሙሴም ይላል መሠዊያ ሰርቶ እግዚአብሔር አርማዬ እግዚአብሔር ዓላማዬ ነው ብሎ ሰየመው ይላል። አሁን ሁለተኛውን የእግዚአብሔር ስም ያዘን አይደል? ያህዌ ምን? ንሲ። ያህዌ ንሲ ምን ማለት ነው? እግዚአብሔር ምኔ ነው? አርማዬ ነው። እግዚአብሔር ዓላማዬ ነው። ምን ማለት ነው ይሄ አርማ ወይም ዓላማ? ንሲ የሚለው ቃል እንግዲህ በዛ ጊዜ ወደ ጦር ሜዳ ሲሄዱ ይሄ የፊት አለቃቸው ያንን አርማቸውን እንደዚህ ይዞ ወደፊት በሚወጣ ጊዜ ሁሉም ወደዛ ይሰበሰባል። እንግዲህ ተመልከቱ፣ በዚህ ጊዜ ሁሉ ተሰብስበው የመጡት በማን ስር ነበረ? በእግዚአብሔር በመሪያቸው በሱ በጌታቸው ስር ነበረ። ወገኖቼ ይህንን የእግዚአብሔርን ማንነት እግዚአብሔር አርማችን እንደሆነ እግዚአብሔር ተዋጊያችን እግዚአብሔር በሚገጥመን ፈተና ጠላት ከኛ ቀድሞ ወጥቶ በሚያዘጋጀው ወጥመድ ሁሉ ላይ ድል እንደሚያስነሳን ስናስብ ያህዌ ምን እንላለን? ንሲ። ወገኖቼ ምንድነው ዛሬ ፈተናችን? እኔ ይህንን የእግዚአብሔርን ስም ሳስብ ሌላ ለአምልኮ በህይወቴ አምልኮዬን የሚያቀጭጭን ነገር ሳስብ በህይወቴ የሚመጡብኝ ፈተናዎች ናቸው። ልክ አማሌቅ እስራኤልን በድካሙ ሊያጠቃው እንደተነሳ ሰይጣን እኔንም በድካሜ የተለያዩ ፈተናዎችን ይዞ በየቀኑ ወደ እኔ ይመጣል። ወገኖቼ ሰይጣን ሞኝ አይደለም፣ ድካማችንን ያውቃል። የገንዘብ ችግር ከሌለብህ በገንዘብ አይፈትንም። የሴት ችግር ከሌለብህ በሴት አይፈትንም። የመጠጥ ችግር ከሌለብህ በመጠጥ አይፈትንም። ጊዜን መጠቀም የምትችል ከሆነ በጊዜ እሱ የሚመጣው በምናችን ነው? በድካማችን ነው። ተመልከቱ፣ እስራኤላውያንን በምናቸው ነው የመጣው? በደካማ ጎን። ትጥቅ የላቸውም፣ ለጦርነት የተዘጋጁ አልነበሩም። ስለዚህ አሁን ባገኛቸው መታቸዋለሁ ብሎ መጣ። ወገኖቼ እንደዛ አይነት ፈተና ከኛ አቅም በላይ የሆነ ድካማችንን ተገና አድርጎ ወደኛ የመጣ ፈተና በህይወታችን ካለ ያ ፈተና ጧት ማታ እየመጣ እግዚአብሔርን እንዳናመልክ በአምልኮ እንዳናድግ ፈተና የሆነብን እሱ ከሆነ እንደዚህ እንበል፣ ያህዌ ምን? ንሲ። እግዚአብሔር ምኔ ነው? ዓላማዬ ነው። እግዚአብሔር ይዋጋልኛል እንዲህ ብሏልና። በዘዳግም ምዕራፍ 20 ቁጥር 4 እንዴት ደስ የሚል የተስፋ ቃል መሰላችሁ! በደንብ ስሙት። ዘዳግም ምዕራፍ 20 ቁጥር 4 ድልን ያቀዳጃችሁ ዘንድ ስለናንተ ጠላቶቻችሁን ሊዋጋ አብሯችሁ የሚወጣ አምላካችሁ እግዚአብሔር ነው። አሜን። ምን ሊያደርግ? ድልን ሊያቀዳጃችሁ ከናንተ ጋር የሚወጣ ጠላቶቻችሁን የሚዋጋ ማን ነው? እሱ። ተመልከቱ፣ መሳሪያ የለ ምን የለ፣ ግን እግዚአብሔር ዓላማችን ሲሆን ያህዌ ንሲ ስንል እግዚአብሔር ይዋጋልናል። ሰልፉ የሱ ይሆናል። ሮሜ ምዕራፍ 8 ቁጥር 37 ላይ ሐዋርያው ጳውሎስ እንደዚህ ያለ፣ በዚህ ሁሉ አለ ከላይ ችግርን መከራን የተለያየ በህይወት የሚያጋጥመንን ፈተና ከዘረዘረ በኋላ በዚህ ሁሉ ግን አለ በወደደን በርሱ ካሸናፊዎች ምን እናደርጋለን? ለምን? ያህዌ ምን? ንሲ። ያህዌ እግዚአብሔር ምናችን ነው? ዓላማችን። ከፊት ወጥቶ የሚዋጋልን ድልን የሚያቀዳጀን እግዚአብሔር ከኛ ጋር አለ። የትኛውም ፈተና ወገኖቼ ዛሬ ከአቅማችን በላይ የመሰለ ቢሆን በድካማችን ወደኛ ተጠግቶ ቢያንገዳግደን እግዚአብሔር ግን ድል ይነሳል። ያህዌ ንሲ። ስለዚህ መተን እናመልካለን። እግዚአብሔር እንዲህ እንላለን፣ አንተ ስምህን የሚያውቁ ምን ያደርጉሃል? ታመኑብሃል። አንተ ያህዌ ንሲ ነህ። ጌታ ሆይ ታውቃለህ ፈተናዬን ምን ያህል ታግዬ እንደመጣው እዚህ ለመድረስ ምን እንደጠየቀኝ ታውቃለህ። ግን አንተ ስለረዳኸኝ እዚህ ቆሜያለሁ። ያህዌ ንሲ። ድልን ታቀዳጀኛለህ፣ ከአሸናፊዎች እንበልጣለን። ሶስተኛው የእግዚአብሔር ስም ያህዌ ሻሎም። ያህዌ ምን? እቺ ከአማርኛችንም ጋር ቀረብ ብላለች አይደል? ሻሎም ሰላም አይደለም? ያህዌ ምን? ሻሎም። ይህንን ስም ደግሞ ያወጣው ጌዲዮን ነበር። ጌዲዮን ትዝ ካላችሁ እስራኤላውያን በመሳፍንት ዘመን ብዙ በባርነት እየተጠቁ በአካባቢያቸው ባለው የተለያዩ ህዝቦች እየተያዙ ነበር እና በዚህ ጊዜ ሚዲያማውያን በጣም በርትተውባቸዋል።
ከዚህ የተነሳ ሕዝቡ ሁሉ ፈርቷል። ጌዲዮንም በጣም ከመፍራቱ የተነሳ እህል በማይወቃበት ስፍራ እህል ይወቃ ነበር ተደብቆ ፈርቶ። በዛ ቦታ ነው እንግዲህ እግዚአብሔር የተገናኘው። በዛ ቦታ አግኝቶ የሚሰራውን ስራ ያውቃልና እግዚአብሔር ለሱ የድልን ንድፍ ከነደፈለት በኋላ እሱ ተገልጦ ከተናገረው በኋላ የበለጠ ፈራ። እጅግ በፈራበት ጊዜ ነው እንግዲህ እግዚአብሔር ምን አለው? አትፍራ። ምን አታደርግም? አትሞትም። ሞታለሁ አለ። በቃ ፈራ። ምን አለው እግዚአብሔር? መጣና አትፍራ። ምን አታደርግም? አትሞትም። ይህንን አትፍራ የሚለውን ቃል ከሰማ በኋላ ነው እንግዲህ ምን የሚለውን ቃል? አትፍራ። ጌታ ምን ይለናል? አትፍራ። አትፍራ የሚለውን ቃል ከሰማ በኋላ እንደዚህ ያለ። ጌዲዮንም በዚያ መሳፍንት ምዕራፍ 6 ቁጥር 24 መሳፍንት ምዕራፍ 6 ቁጥር 24 ጌዲዮንም በዚያ ለእግዚአብሔር መሠዊያ ሰራ፣ ስሙንም ያህዌ ሻለው። ያህዌ ምን ሻለው? ምን ማለት ነው? እግዚአብሔር ሰላም፣ እግዚአብሔር ሰላም ነው ብሎ ጠራው ይላል። ሰባተኛው ቀን አድቬንቲስት ዓለም አቀፍ ቤተክርስቲያን ስንቶች ነን በተለያዩ ልናሸንፍ ባልቻልናቸው ኃጢአት ጠዋት ማታ እየወደቅን በአምልኮ ሕይወታችን ወደ ኋላ የቀረን? ልክ እንደ እስራኤላውያን አለን እያልን የሌለን፣ በቁማችን ያለቅን፣ የዘልማዱን አምልኮ ለማድረግ ያልቦዘንን፣ ግን ከእውነተኛ አምልኮ እጅግ የራቅን። ለምን? በውስጣችን ከሚበላን ከዛ ኃጢአት የተነሳ፣ በውስጣችን ከተሸነፍንበት ነገር የተነሳ። ምናልባት በእንደዚህ አይነት ሁኔታ ውስጥ ሆነን አምልኳችን የተዳከመብን ብንኖር ዛሬ እግዚአብሔርን ስም እንያዝ። እውነት ነው፣ እግዚአብሔር ምናችን ነው? ጽድቃችን ነው። የእግዚአብሔር ቃል እንደዚህ ይላል በኢሳይያስ ምዕራፍ 42 ቁጥር 3 ላይ እርሱ ይላል የተቀጠቀጠውን ሸምበቆ ምን አያረግም? አይሰብርም። የሚጤሰውን የጧፍ ክር ምን አያረግም? አያጠፋም። ተመተን ሊሆን ይችላል ወገኖቼ፣ ወድቀን ሊሆን ይችላል፣ ተዘረን ሊሆን ይችላል። ነገር ግን ዛሬ እንደዚህ እንበል፣ ጌታ ሆይ አንተ ጽድቅ ትሆነኛለህ። ለምን? ቃል ገብተሃልና የተቀጠቀጠውን ሸምበቆ ምን አታረግም? አትሰብርም። እኔ ተቀጥቅጫለሁ፣ ወድቄያለሁ፣ የለውም ያለው በመስለም ጠፍቻለሁ። ከዚህ የተነሳ ነው በእውነተኛ አምልኮ ካንተ ጋር ህብረት ሊኖረኝ አልቻለው። ግን ዛሬ ስምህን አውቄያለሁ። እግዚአብሔር ጽድቄ ነህ፣ እግዚአብሔር ጽድቃችን። ጌታ ሆይ የኔ ጽድቅ የመርገም ጨርቅ ነው፣ ምንም የሚታይ ነገር የለኝም፣ ግን አንተ ጽድቄ ነህ። እግዚአብሔር ጽድቃችን፣ ያህዌ ጽድቄ ነው። የእግዚአብሔር ቃል እንደዚህ ይላል፣ ኃጢአታችንን ብንናዘዝ ኃጢአታችንን ምን ሊለን? ይቅር ሊለን፣ ከአመፃም ሁሉ ምን ሊያደርገን? ሊያነጻን። እርሱ ታማኝና ጻድቅ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9። ታዲያ ኃጢአተኛ ለምን በኃጢአት ትሞታለህ? አይደለም የሚለው እግዚአብሔር። ለምን? የፈሪሳውያን ትልቁ ችግር ይሄ ነበር አይደል? ምን አላቸው ጌታ ሲናገር? እናንተ የተለሰናችሁ ምን መቃብር፣ ውጫችሁ ተወልውሎ ደና ትመስላላችሁ፣ ውስጣችሁ ግን ምንድናችሁ? አጥንት። ወገኖቼ እኔና እናንተም ዛሬ በእንደዚህ አይነት ፈተናዎች ውስጥ አለን። በቃ ዝንጥ ብለን እንመጣለን፣ ደህና ነን። ድካማችንን ለመግለጥ የምንፈተንበት፣ የተበላንበትን ነገር እያወቅን ነገር ግን እየጠፋን ደህና ነን የምንል ስንሆን ይህ አይጠቅመንም። ለዚህ ነው ኃጢአታችንን ምን ብናደርግ? ብንናዘዝ እሱ ይቅር ሊለን ዝግጁ ነው። ወገኖቼ እግዚአብሔር ምናችን ነው? እግዚአብሔር ምናችን ነው? ዛሬ ጽድቅ ጎሎን በአምልኮ ሕይወታችን ማደግ ያቃተን ብንኖር፣ ከኛ የሆነው ነገር የመርገም ጨርቅ ቢሆንብን እንዲህ እንላለን፣ ያህዌ ጽድቄ ነው፣ ያህዌ ጽድቄ ነው። እግዚአብሔር ምኔ ነው? ጽድቄ ነው። እግዚአብሔር ጽድቃችን ነው። እግዚአብሔር ስለዚህ የጽድቅ ቅርንጫፍ ስለ ልጁ ስለ ኢየሱስ ክርስቶስ ስሙ ብሩክ ይሁን። የመጨረሻው ስንት ነገርኳችሁ? 4። አምስተኛው ደግሞ በሕዝቅኤል ላይ ነው የምናገኘው። አሁንም ለዚህ በግዞት ለነበረ ሕዝብ ከተነሱት ነቢያት መካከል ሕዝቅኤል አንዱ ነበር። የሕዝቅኤልን ትንቢት በምናጠናበት ጊዜ ያለፈውን ብቻ ሳይሆን በጣም ስለ ወደፊቱ ያተኮረ ብዙ ራእይ ትንቢቶችን ያመጣል።
በተለይ በኢየሩሳሌም ከተማዋ ፈርሳ ነበርና በሕዝቅኤል እግዚአብሔር የሰጠው ራእይ ምንድን ነበር? እግዚአብሔር ለወደፊት እንዴት ከተማውን እንደሚያድስ እንዴት መቅደሱን እንደሚሰራ የተለያዩ አስደናቂ ሆኖ አንዳንዴ ስታነቧቸው እንደው ለማስተዋል የሚቸግሩ ትንቢቶች ተሰጥተዋል። ዝርዝሩን መረዳት ቢያቅተንም ግን ጠቅላላው መንፈሱ ግን ምንድነው? እግዚአብሔር ከፊት ለፊት እንዳለ አሁን ያሉበትን ነገር አይተው ማቀርቀር ሳይሆን ቀና ብለው ከፊታቸው የሚያዩትን ተስፋ የሚያስታጥቅ የተስፋን ስንቅ የሚሰጥ ትንቢት ነው በሕዝቅኤል ውስጥ የምናገኘው። ታዲያ ይህ መጽሐፍ ሲደመደም ይህን ጥቅስ ላለመርሳት ከፈለጋችሁ አሁንም ሌላ ማስታወሻ ልስጣችሁና የሕዝቅኤል የመጨረሻው ምዕራፍ የመጨረሻው ቁጥር የመጨረሻው ምዕራፍ የመጨረሻው ቁጥር ሕዝቅኤል 48 ቁጥር 35 በዚህ ነው የሕዝቅኤል ትንቢት የሚደመደመው። እንዲህ ይላል። ለነገርኳችሁ በዚህ ትንቢቱን ከላይ ስታነቡት እግዚአብሔር እንዴት ከተማዋን እንደሚያድስ እንዴት መቅደሱን እንደሚያሰፋ እንዴት እንደገና ክብር ለእግዚአብሔር ሕዝብ እንደሚመለስ የነገን ብሩህ ተስፋ ከፈነጠቀ በኋላ እንዲህ ይላል። የከተማይቱም ስም ከዚያን ጊዜ ጀምሮ ያህዌ ሻማ ያህዌ ምን? ያህዌ ሻማ እግዚአብሔር ምን ማለት ነው ትርጉሙ? በዚያ አለ። እግዚአብሔር በየት አለ? እግዚአብሔር በዚያ አለ። ያህዌ ሻማ ይሆናል። ሕዝቅኤል ምዕራፍ 48 ቁጥር 38 ወገኖቼ እግዚአብሔር በየት? በዚያ እኛ ባልደረስንበት በነገ ላይ ማን አለ? እግዚአብሔር አለ። ብዙ ጊዜ ሌላ አምልኳችንን የሚጎዳ ጠንቅ ምንድነው? ተስፋ መቁረጥ አይደል? አንዴ በቃ ተስፋ እንቆርጠ ምንድነው እግዚአብሔርን ማምለክ የምንልበት ጊዜ ይመጣል። ተስፋ ቆርጠን ለምን? ሰው ተስፋ የሚቆርጠው መቼ ነው? በቃ ነገ ጭልም ሲል አይደል? ከዚች ካሁኗ በኋላ ምንም የሚታይ ተስፋ ሲታጣ ሰው ተስፋ ይቆርጣል። ለኔና ለናንተ ግን ተስፋ መቁረጥ በሚፈትነን ጊዜ ከተስፋ መቁረጥ የተነሳ አምልኳችን ሲደነዝዝ ሲቀዘቅዝ እንዲህ እንላለን፣ ያህዌ ምን? ሻማ። እንደው ምን አልኩኝ? ሻማ እኮ ከአማርኛችንም ጋር ትመሳሰላለች አይደል? ሻማ ምንድነው? ብርሃን ነው አይደል? ልክ እንደዛ ያህዌ ሻማ ስንል ምን ማለት ነው? እግዚአብሔር በዚያ አለ። እግዚአብሔር በዚያ አለ ስንል ደግሞ ያንን የነገን ጨለማ ሁሉ ምን ያደርግልናል? ይገልጠዋል። እግዚአብሔር የተስፋ ብርሃን ያብራልን። አሜን። እግዚአብሔር በየት አለ? በዚያ አለ። በፈራነው በነገ ላይ አለ። ባስደነገጠን በነገ ላይ ማን አለ? እግዚአብሔር። ምንም ፍንጭ የሌለን ምንድነው የሚሆነው ብለን ግራ በምንጋባበት በነገ ላይ እግዚአብሔር በዚያ እግዚአብሔር በዚያ እግዚአብሔር በዚያ እግዚአብሔር አለ። ከፊት እግዚአብሔር አለ። እግዚአብሔር አለ። እግዚአብሔር ሻማ። እግዚአብሔር ሻማ። ወገኖቼ መቼም ቢሆን ላይተመን እግዚአብሔር በዚያ ይጠብቀናል። እንዲህ ብሏል ኢሳይያስ 46 ቁጥር 10 እስከ ሽምግልናችሁ እስከ ሽበትም የምሸከማችሁ ማን ነኝ? እኔ ሽበትን ገና አልደረስኩበትም፣ ግን በሽበት ላይ እግዚአብሔር አለ አይደለም? እግዚአብሔር በዚያ ያለሁ እያለኝ እኮ ነው አይደል? እግዚአብሔር በዚያ ያለ። ለምን? ምን ብሏል? እስከ ሽበት እስከ ሽምግልናችሁ የምሸከማችሁ ማን ነኝ? እኔ ነኝ። ጨምራውንም ልብ በሉ፣ ሁሌ መጽሐፍ ቅዱስ ሲደገም አንድ ነገር አጽኖት። ስለዚህ እኔ ነኝ ካለ በኋላ ደገመና አሁንም ምን አለ? እኔው ነኝ። ሰርቻችኋለሁ፣ እሸከማችኋለሁ፣ እደግፋችኋለሁ፣ አድናችኋለሁ። እግዚአብሔር ይመስገን። ጌታችን መጨረሻ ሲለየን እንደዚህ ነው ያለን። መቼም እንደዚህ አይነት ስንብት ሰምተን አናቅ። ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ስንለያይ መቼም ምንድነው የምንለው? በቃ እንግዲህ ደግመን እስከምንገናኝ ምን ሆኖ ደህና ሁኑ አይደል ተባብለን የምንለያየው። ጌታ ኢየሱስ ግን እንደዚህ ነው ያላቸው፣ በሉ እንግዲህ በድጋሚ እስከምንገናኝ ደህና ሁኑ ነው ያለው አይደለም። ማቴዎስ 28 ቁጥር 20 እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከማን ጋር ነኝ? እየሄደ እኮ ነው፣ ግን ከማን ጋር ነኝ? ከናንተ ጋር ነኝ። ነገ ከናንተ ጋር ነኝ። ልብ ብላችሁ እስከ መቼ? እስከ ዓለም ምን ፍጻሜ። ደግሞ ዝም ብዬ በመሃል እየመጣው እየጠፋው አይደለም፣ ሁል ጊዜ ያለ ማቋረጥ ከማን ጋር? ከናንተ ጋር ነኝ። ለዚህ ነው ነገም ላይ ሆነን እርግጠኞች ነን። ማን በዚያ ይጠብቀናል? እግዚአብሔር አለ። ከዓመት በኋላ ማን አለ? ከዛስ በኋላ ማን አለ? ግን ደስ የሚለውን ነገር ልንገራችሁ። እግዚአብሔር በየት አለ? በዚያ አለ። በየትኛው? በዚያ። ታውቃላችሁ ወገኖቼ፣ ለእኔና ለእናንተ ነገን ስናስብ በደንብ ስሙኝ፣
ነገ ለኛ ርዝመቱ ዘላለም ነው። ምን ማለት ነው? ለኔና ለናንተ ትልቁ ተስፋችን እግዚአብሔር በዚያ አለ ብለን ከተማ ስናስብ የምናስባት ከተማ አለች። ያቺ ከተማ የትኛዋ ናት? በሰው እጅ ያልተሰራች አይደለም? ራዕይ ምዕራፍ 22 ምዕራፍ 21 በሰው እጅ ያልተሰራች እግዚአብሔር ለሚወዱት ያዘጋጀው ዓይን ያላየው ጆሮ ያልሰማው በዚያች ከተማ ማን አለ? እግዚአብሔር አለ። ማደሪያውን በየት ያደርጋል ይላል? በዚያ ያደርጋል። እግዚአብሔር በዚያ አለ። ስለዚህ ወገኖቼ ምናልባት ነገ የምንለው ሳይደርስ ብንደናቀፍ ወደ ሞት ወደ መቃብር ብንወርድ አሁንም ግን አንድ ተስፋ አለን። የኛ መደምደሚያ አይደለም። እግዚአብሔር በዚያ የሚኖርበት ከተማ ከፊታችን አለ። ትልቁ ተስፋችን እሱ ነው። ለተስፋ መቁረጦች ሁሉ መድኃኒት የተባረከው ተስፋ እግዚአብሔር ለኔና ለናንተ ያዘጋጀው ሞት የሌለበት ሀገር አለ። ሐዘን እንደገና የማይሰማበት ምድር አለ። ወገኖቼ ያህዌ ሻማ እግዚአብሔር በየት አለ? በዚያ አለ። እንግዲህ ስናጠቃለን ምን ብለን ነበር የተነሳ ነው? እግዚአብሔርን በማምለክ ለማደግ፣ እግዚአብሔርን በማወቅ ማደግ። እግዚአብሔር ማን ነው አለ? ስምህን የሚያውቁ ምን ያደርጉብሃል? ይታመኑብሃል። እግዚአብሔር ማን ነው አለን? በመጀመሪያ ያህዌ ይርኤ። እግዚአብሔር ምን ያደርጋል? ያያል። ስለዚህ ጭንቀት መጥቶ አምልኳችንን ሊረብሽ ሲፈልግ እንዲህ እንለዋለን፣ ያህዌ ይርኤ። እግዚአብሔር ያየኛል፣ እግዚአብሔር ያዘጋጃል። ከዛስ ምን አለን? ያህዌ ንሲ። አዎ የተለያዩ ፈተናዎች፣ ውጊያ፣ ሰልፉ ሲበረታብን፣ በድካማችን ጠላት መጥቶ ሊጥለን ሲገዳደረን እንዲህ እንለዋለን፣ በዚህም አምልኮ አይቀዘቅዝም፣ ያህዌ ንሲ። እግዚአብሔር ድል የሚያቀዳጀኝ አርማዬ ነው። ውስጣችን በፍርሃት ሲንጥ፣ አንዳንድ ጊዜ ወደ ውስጥ ገብቶ ውስጣችን ፍርሃት ሲያርደው፣ ያን ጊዜ ደግሞ እንደዚህ እንላለን፣ ያህዌ ሻሎም። እግዚአብሔር ምኔ ነው? ሰላሜ ነው። ስለዚህ አመልከዋለሁ እግዚአብሔርን በሚያስፈራ ነገር ውስጥ ቢሆን። ከዚያስ በኃጢአት ፈተና ደግሞ መቼም ስንወድቅ፣ የህሊና ክስ ሲበረታብን፣ ቀና ብለን ማምለክ ሲያቅተን፣ የኛ ጽድቅ መርገም ጨርቅ ሆኖ ሲያስጠላን፣ በዚያም ተስፋ አንቆርጥም። እንዲህ እንላለን፣ ያህዌ ምኔ? ጽድቄ። እግዚአብሔር ጽድቄ ነው፣ በሱ ጽድቅ ወደሱ ቀርባለሁ። በመጨረሻስ በምንም ብሎ ሰይጣን ተስፋ ሊያስቆርጠን ሲፈልግ፣ የነገን ነገር ሊያጨልምብን ሲጥር እንዲህ እንለዋለን፣ ያህዌ ሻማ። እግዚአብሔር ቤት አለ፣ በዚህ አለ። ወገኖቼ ስሙን በማወቅ በአምልኮ ሕይወታችን እንድናደግ እግዚአብሔር ይርዳል። ኢየሱስ ክርስቶስ ዳግም በክብር ይመለሳል።